ሴቶች በተፈጥሯቸው እንደ ሕፃን ልጅ ማባበላቸው ወዲያሉ የሚገለምጣቸው የሚሰርባቸው የሚያዋርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ። በተግባርም በቃላትም አታቁስል፣ አታኩርፍ፣ አትነዛነዝ፣ ስርዓት ይኑርህ። እኛኛ አትበል። ይሄ ሴቶች በተፈጥሮ የማይወዱት ነገር ነው። ይሄን ነገር ማድረግ ካልቻልክ ጀዐልተ በይነከ ወበይነ ሒጃብ እሱ በአንተና በሷ መካከል ግርዶሽ አለ። በኑሯችሁ መካከል እንዳትግባቡ እንድትራረቁ የሚያደርግ አልሙዓሸረቱ ሒጃብ ነው በራሱ ልብ ለልብ እንዳትገናኙ ያደርጋችኋል። ስለዚህ መሐለ ሻሂዱ ምንድነው? አሁን የዚህ ተንከባከቧቸው፣ አባብሏቸው፣ አትቆጣ፣ አታኩርፍ፣ የሐምሌ ዝናባቱን እኛኛ አትበል ነው። ጥፋት አታፈርፍን። ያው እዚህ ውሃ ፈሷል ሰበብ እዚህ ተቀላለ ግድግዳው ተልጧል አላህ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ ለማለፍ ሞክር ለማለፍ ግን አርጃሉ ቀዋሙን አለንሳ ያ ማለት ሐላፍትናን ዘንጋ ማለት ነው። ሁሉኩም ራዒን ወሁሉኩም ግን አምባገነናችሁ አንተ ባረባው ንጉስ ነህ። የቤቱ ንጉስ ነህ። እሷ ደግሞ ንግስት ነች። ስለዚህ አምባገነን አትሁን በንግስና ንግስናህን አትርሳ። ተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት እና ያው ይሄን የምታረክ ከሆነ አሉት ያን የማታረክ ከሆነ ውዴታው መሐባው እየጠለገ ይሄዳል። መጨረሻው ፍች ነው። እውነት ነው። ሰው ያላየችልህን አትመሰክርልህም። ብትጠየቅ አሁን ያየችውን የምትመሰክር የነብዩ ሚስቶች ተመሰከሩ። ነብያችን ኢየሱስ ምን ያደርጉ ነበር አላቸው። እቃ የሥራ ያግዙን ነበር። የሚሰፋ ነገር ካለ ይሰፋሉ፣ ያግዙን ነበር አሉ። ስለ ምግብ ሳይሆን እንዴት ነበር? ማአበጡ አመን ቀጡ እንስተአከለ ወላ ተረከ አንድ ቀን ቅባት በዛ ቅባት አነሰ ጨው አነሰ ጨው በዛ ተነዛንዘው ማያው ነውራው ተፈለጉ ይበሉታል፣ አልፈለጉ ተውታል። ስለዚህ ለምን እየቀመሰች ነው የሰራችው? ወዲያው እሷ ፈቅደው እሷ ከሆነ የእነሱ ሴቶች መብት ላለመጋፋት በምግብ ላይ ነው አውጥተው ቀምሰው ሰውት ነው የሚገባንኛ ምን ችግር አለ ስንላቸው አይነግሩንም። ደህና ነው ነው እስከዚህ ድረስ ነበር። አንተም ያየችው ነው የምነግርህ። ብትጠየቅ ማለት ነው አይቀርም። ደግሞ አላህም ዘንድ እንዴት ነበር ኑሯችሁ? እንዴት አድርጎ ነበር ያዘሽ? ወይዘል መኡዲቱ የተዘለመችው ልጅ እኮ አባቷ በአባቷ ፊት ተጠየቀች አይደል? ፍትህ ለማግኘት ሚስትም እንደዚህ ሆነች።